ከባለሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት አላሙዲን ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት? እኔ ቢሳሳት ላርመው። እኔ ቢሳሳት አንተ ዩቲዩብን ማድመቂያ ብለህ የምታወራው እዚህ ጋር የምታመጣው የምታራመደው ነገር ልክ ያለው ነገር ነው። ተማነና ነው የቲክቶከሮች ቤተክርስቲያን ማታ በጨፈሩበት አማት ቤተክርስቲያን ሄዳሉ። እግዚአብሔር እኮ ነው ተቀባይ። እግዚአብሔር ስለሆነ እኮ ነው የሚቀበለው። እግዚአብሔር እንደሰው አይደለም። እግዚአብሔር ማሪ ጌታ ነው። በንሳ የሚመልክ አምላክ ነው። የንሳ ጊዜ የሚሰጥ አምላክ ነው። አንተ ማን ስለሆንክ ነው? እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። በቃ የኢትዮጵያ ሕዝብ ይርዳኝ፣ በመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው። በቃ ችግርህን ሐላል አድርገው። በነገራችን ላይ ብዙ እንደተቃወመው አውቃለሁ። ነገር ግን ትክክለኛ መልእክትን ያስተላልፈው ብዬ አስባለሁ። ማንም ሰው ፈራጅ አይደለም። ሁላችንም ከእግዚአብሔር በታች ነን። ሁላችንም ኃጢአት አለብን። ግን ማይሆን ነገር ደግሞ አይሆንም ነው መባል ያለበት። መወገዝ ያለበት ነገር፣ መስተካከል ያለበት ነገር ከሆነ መስተካከል አለበት እና ፈራጅ አይደለንም ተብሎ ተፈርቶ አስተያየት አይሰጥ። ትክክለኛ ነገር ትውልዱን የሚቀርጽ ትክክለኛ አስተያየት አይሰጥ ነው የምትሉት። የሰውን ውርደት የሚጠባበቅ ሰው ምን ይመስላል ከተባላችሁ ይህንን ቪዲዮ ላኩ። እሸቱ የሰራው የሴቶቹ ይገርመኝ ነበረ፣ ግን የእሱ በደንብ በቃ ገላጭ። ሊያዋርዳቸው የፈለገ ሰው እንዲህ በአደባባይ ምክር የሚመስል አጥንት ሰርስሮ የሚገባ እጅግ የሚያሳዝን ጥፋታችሁ የሆነውንም ያልሆነውንም ቀላቅሎ የጥፋተኝነት ስሜት እንዲሰማችሁ። ተቆርቋሪነቱ ለየትኛው እንደሆነ አታውቁት፣ ግን ለአንዱ ይወግናል። እንደዚህ እንጂ የሚቀላችሁ ለመስደብ ብቻ ከ50 ከመቶ በላይ ወንዶች ቪዲዮ እየሰራችሁ ቪዲዮ ሰርታችሁ ማታውቁ ወንዶችና ቪዲዮ እየሰራችሁ አንቺን ማን ይፈልግሽ? አንቺ እንዴ እኔ የምፈልገኝ ራሴ ሰው አይለኝም እንዴ እኔ እኮ እናንተን አልፈለግኳችሁ። ምን ሆናችሁ ነው? ራሳችሁን ስትቆልሉ እኮ ነው መታችሁ እኔ ጋር ራሳችሁን ስትቆልሉ በጣም ለእናንተ ለኔ ምንም ያን ያህል ቦታ እንደማይሰጣችሁ ነገርኳችሁ። ምክንያቱም ደግሞ ላይክ እኔ ሪአክት ማድረግ እንዴት ነው ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተወልኩ ዘረብ ይወድልኛል እንዴ? እንዴ ደግሞ አንዳንድ ሰዎች እንዲህ ተነፍሱ እንፍቀድላቸው። አንዳንድ ሰዎች አላችሁ አላስተነፍስ የምትሉ ልክ እንደዚች አይነት ልጅን እንቅ አድርጋችሁ የምትይዘው በትናንት ታሪኳ ዛሬ ላይ እንዳትሻገር የምትፈልጉ ሰዎች ማለት ነው። እኔ እኮ የሚገርመኝ ምንም አታመጡም፣ ምንም አይመጣም፣ የፈለጋችሁትን ተናገሩ እያላችሁ ስትሳደቡ ሰዎች ደግሞ እንዲሰድቧችሁ በር ስትከፍቱ የነበራችሁ ሰዎች ራሳችሁ በከፈታችሁት በር ስትሰደቡ እንዲህ የምታረጋግሱት ነገር ምንም አይገባኝ። ድሮ ልጅ ሲባልግ ወላጅ አንድ ቦሎ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮካ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ወዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬጃ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ንፍጧን ልብሷን እየጠረገች አባዬ ያለች የወረር ፊልም ጠላት መስላ ስትወጣ ታያታለች። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የእነሱ ሚዜ። ይህንን የእህታችንን የባምቢ ቪዲዮ ያመጣሁት ለማለት አይደለም፣ ባይሆን እንዴት ሰዎችን ለክፉ ድርጊቶቻቸው በአስተያየቶቻችንና በሚወጉ ቃላቶቻችን እየገፋን እየከተትን መሆኑን ማሳየት ስለፈለኩ ነው። ቦኒ የተባለች እህታችንን ገና ከገደልን የቲክቶክ ማህበረሰብ ተረባርቦ ወደ ሞቷ ከሸኘ 3ኛ 4ኛ ቀን ላይ ነው የምንገኘው። በዚህ ነገር የሚጸጸትና ወይኔ ብሎ ጥርስ የሚነክስ ሰው እየተመለከትኩ አይደለም። ይገርማል። ከእንደዚህ አይነት ነገር ተሰብስበን ሰዎችን የምንተችበት መንገድን በማስተካከል ከስድብ ቃላት በመቆጠብ በተለይ ደግሞ እህቶቻችን ስሶች ናቸው፣ ሴንሲቲቭ ናቸው፣ በቃላት ይጎዳሉ፣ ይሰበራሉ። ጥንቃቄ ልናደርግ ሲገባን ነገር ግን በሚያሳዝን ሁኔታ ሞታቸውን በማፋጠን የገመድነት ድርሻውን መወጣታችንን ቀጥለናል። በተለይ ደግሞ 10 20 30 100 ፎሎወር ይዛችሁ ፎቶግራፎቻችሁ ሳይታዩ ነገር ግን ፍጹም የብልግናና የነውር ቃላትን ሰዎችን በስነ ልቦና የሚጎዱ ቃላትን የምትጽፉ ሰዎች እባካችሁ ከዚህ ድርጊታችሁ ተቆጠቡ። የሚጠቅማችሁ አይደለም፣ ህሊናችሁ ዞሮ የሚወጋው እናንተ ነው። በእኛው በቃ ጋይስ እኔ ሳወራ ሁሌ ሌላ ነገር ነው ትርፉ። ታቡኝ በቃ ኢትስ ኦኬ እኔ ኢትስ ኦኬ። ስለብኝም እንገሩኝም ንከሩኝም በቃ ችግር የለም። ባምቢ አበሻ ላይ ለምን ይመስላችኋል በጣም ብዙ ሰዎች አግሬሲቭሊ የሚናገሩት? የራሷ ጥፋት ነው፣ የራሷ ስህተት ነው። ምክንያቱም የመጀመሪያ አመጣጧን አይታችሁ ከዛ ቤተክርስቲያን ከገባች በኋላ ከዛ በኋላ ደግሞ መታ ያረገችው ከዛ በኋላ ድጋሜ ቤተክርስቲያን እየሄደች የምትሰራው ስራ ምናምን ስለሚጣረስ ነው። እሷ ያልሰጠቻቸውን ሰዎች ዝም ብለው ወስደው አልሰጧትም። አትንኳት፣ አትናገሯት። እሷ የዘመናችን መቅደላዊት ማርያም እንዴ! ሰው እኮ ዝም ብሎ ሰው አይናገርም። ባይዘው አብዛኛውን ጊዜ ማለት ነው። አንዳንድ ሰው አለ ዝም ብሎ የሚነክስ ቢፉን ስለምትፈልገው ነው እሷ። ከዛም ቢፉን ትፈልገዋለች። ከድጋሜ ደግሞ ማለት ነው በቢፉ ደግሞ ተዋት የሚል እንቅስቃሴ ትፈልጋለች። ያን እንዲነሳላት አሁን ሰዎች ተዋት እያሉ ነው እንዴ። ቢተዋትስ እሷ ትተዋለች? ዋናው ጥያቄ
ምክንያቱም የፈለገችውን ታድርግ ከተባለ መተው ማለት በነገራችን ላይ አንፎሎ አድርጓት ብሎክ አድርጓት ነው በቃ መተው ማለት። ከተዋት እንደዛ ነው የሚተዋት። ካልተዋት ግን በምትሰራው ነገር ሪአክት ሊያደርጉባት ይችላሉ። በቃ ግልጽ ነው። ይሄ ነገር ደግሞ ከእምነት ጋር የተያያዘ ነው ማለት ከሷ ሃይማኖት ጋር የተያያዘ ያደረገችው ነገር ነው። ይሄን ይዞ የመጣው ሰውን መጀመሪያ ማኒፑሌት ያደረገችው በምን እንደሆነ ታውቃላችሁላችሁ። ስለዚህ ያን የተቀበለ ሰው በጣም በቃ አግሬሲቭሊ አስተያየት ሊሰጣት ይችላል እና ኃጢአተኛ መሆኗንና አለመሆኗን አናውቅ። እሸቱ መለሰ ይሄንን ቪዲዮ ከመስራት በፊት ወይም ይሄ ወንድ ልጅ ደግሞ ይሄ አሽሙረኛ ሲሆን በጣም ነው የሚያስጠላው። በቃ ፊት ለፊት እንዳንተ አይነት ፐብሊክ ፊገሮች ሐሳብም ካለ አክሰሱ አለ እሷን የምታገኝበት ማውራት የምትችልበት ምናምንና መጀመሪያ ቀርበህ እሷን አግኝተህ አውርተሃታል ወይ? ይሄ ነገር ጥፋት ነው ብለህ ካመንክና ጥፋት እንደሆነ ከገባህ ቅድሚያ ከሷ ጋር ማውራት አለብህ። ከዛ ይሄንን ማስታወቂያ ያሰሩትንም አካላት ጠርተህ አንድ ላይ ይቅርታ መጠየቅም ካለበት እንደ ሃይማኖቱ አንድ ላይ ተሆኖ ይቅርታ የሚጠየቅበት ድጋሚ እንደዚህ አይነት ስህተት የማይሰራበትን ነገር ለመፍጠር ሞክረሃል ወይ? ወይስ የዩቲዩብ መሸቀያ ሐሳብ ስላገኘህ ብቻ ነው እቺ ልጅ ወደ ገበያ ይዛሃት የመጣው? ብዙ ነገሮች ነው ያነሳኸው። ማለት አንዳንድ ሰዎች ኃጢአት በአደባባይ ተገለጠ ማለት እኛ ጻድቅ ነን ማለት አይደለም። እንዳንተ አይነት ሰዎች ምን አይነት እኔን ጨምሮ ምን አይነት ሰዎች ነን መሰለ? ይሄ መጽሐፍ ቅዱስ ላይ ያለው ታሪክ አለ አይደል? ያቺን አመነዘረች የሚሏትን ሴት ይዘው መጥተው በድንጋይ ሊወግሯት የፈለጉት ክርስቶስ ፊት። እንደዚህ አይነት ማንነት ያለን ሰዎች የሆነ ሰው ወድቆ ከተገኘ ለመውገር ድንጋይ የምናነሳ ማለት ነው። ባምቢ አበሻን የምትናገሯት ሰዎች ምን አድርጋ ነው? በጣም ነው እኮ ብታስቁኝ። ሰዎች በውስጥ የሚጽፉላትን ነገር ነው ያወራችው። በቃ አለቀ። ብዙ ሰዎች በውስጥ እንደዚህ ብሎ ይጽፉላታል። እሱን ተናገረች እንጂ ይሄ የእኔ ማንነት ነው እኔ ይሄን ነገር ፈልገዋለሁ የሚል ቃል ካፏ አልወጣም። እኔ በጣም ስለምታሳዝነኝ ነው። በጣም ስለምታሳዝነኝ አንዳንድ ሰዎች የሆነች ትንሽ ነገር አድርገው እንዲህ በቀላሉ ነገር የሚገንባቸው ሰዎች አሉ። በቃ በተለይ ሶሻል ሚዲያ ላይ የሆነ ነገር በተናገሩ ቁጥር ነገር ገኖባቸው በጣም የሚጠቁ ሰዎች አሉና ባምቢ አንደኛዋ ናትና እኔ ላይቭ ሪከርዱን አይቻለሁ። ብዙ ሰዎች ቪዲዮ ፖስት ሲያደርጉም አይቻለሁ። የተናገረችው ሰዎች በውስጥ የሚልኩላትን ሜሴጅ ብቻ ነው ሳትሆን በጣም ሃይማኖተኛ የሆናችሁ ደግሞ ነጠላ ያጠመጠማችሁና የሆነ ሱፍ ለብሳችሁ አገልጋይ የምትመስሉ ሰዎች እጃችሁን ለመጠቆም ባትፈጥኑ ጥሩ ነው። በጣም ያለ ጊዜው የመጣ ምክርና ግሳጼ ከእርግጫ ይቆጠራል ይላሉ ጣሊያኖች። አንድ የጄሚኒ አምባሳደር ነኝ የሚል ወንድማችን ሌላ ሴትን ሲናገር ነበር ሰሞኑን። ያቺ ሴት ጥሩ ላይ አይደለችም፣ እያለቀሰች ዘሆል ኢንተርኔት እሷ ላይ ነው የተነሳው ምናምን ነበር ሰሞኑ። እና እዚህ ሰዓት ላይ ነዳጅ ማርከፍከፍ በግሳጼና በሆነ ሕግ ተጥሷል መንገድ ምን ያህል ልክ ነው? የሰው ቁስል ላይ ጨው መነስነስስ አይሆንም ወይ? አንዳንዴ ሀሳባችን እውነትነት ቢኖረውም መቼ ያንን ነገር መናገር አለብኝ የሚለውን ልናጤና አይገባም ወይ? የቤተ ክርስቲያኗ ነገሮችን የሰራችበት መንገድ ከሰዎች ጋር ያለን ችግር ምናምን ለሰዎቹ ያንን ላደረጉት የቤተ ክርስቲያን አካላት በመንገር ሊስተካከል አይችልም ወይ? እዚህ ጋር መጥቶ ሱፍ ለብሶ ከረባት አድርጎ ካሜራ ሳምሮ መናገሩ የሚያመጣው ለውጥ አለ ወይ? መጀመሪያ ለሰዎች ስሜት ማዘን መጠንቀቅ አይቀድምም ወይ? የሕግና የባህልና የወግና ጠበቃ ነኝ ከማለት በፊት እንግዲህ ትላንትና እሸቱ ልክ አይደለም ባምቢን በዛ መልኩ መናገሩ ልክ ነው ብላችኋል። ምክንያቱም ባምቢ በአደባባይ ኃጢአቷን ስለተናገረች ስለተናዘዘች ወይም ኃጢአቷ ስለተገለጠ የገዳም ማስታወቂያ መስራት አልነበረባትም ነው የብዙዎቻችሁ ሀሳብ፣ የእሸቱም ጭምር ማለት ነው። እኔ ደግሞ ላስታውሳችሁ የምፈልገው ከወራት በፊት የግሸን ማርያም የገዳም ገቢ ማሰባሰቢያ ላይ ዘፋኞቻችን ሳይቀር እዛ ማሰባሰቢያ ላይ ነበሩ፣ ላይቭ ቁጭ ብለው ማለት ነው። እና ዘፋኝነት ደግሞ በቤተክርስቲያን በኦርቶዶክስ ተዋህዶ ሃይማኖት ኃጢአት ነው። ስለዚህ ባምቢና ዘፋኝነት ውስጥ ያሉ ወንድሞች ኃጢአታቸው ይለያያል ማለት ነው። ማለት ቤተክርስቲያኑን ለማገልገል የእነሱ ኃጢአት ችግር የለውም ገቢ ቢያሰባስቡ፣ የእሷ ግን ከባድ ስለሆነ አትችልም ነው። የኃጢአት ትንሽና ትልቅ አለው የምትመዝኑት እናንተ ናችሁ። ግራ እኮ ስለሚገባኝ ነው። ምክንያቱም ኃጢአት ከሆነ በእግዚአብሔር ፊት ሁሉም ኃጢአት ነው። የኃጢአት ትንሽ ትልቅ የለውም። ኃጢአትን ሁሉ የሚያስተሰርይ ይቅር የሚል ደግሞ እግዚአብሔር ስለሆነ ማለት ነው። የእኔ ምልከታ ግን ዘፋኝነት ውስጥ ያለው ይሁን ዝሙት ውስጥ ያለው ይሁን የትም ውስጥ ኃጢአቱ የሚመዘነው እግዚአብሔር ፊት ነው። ከልቡ እግዚአብሔርን ለማገዝ ወይም ተጸጽቶ ከእውነት ከልቡ ወደ ቤተክርስቲያን ከሄደ ማንም ሊከለክሉ አይችልም። እኔንም እናንተንም የአባታችን ቤት ስለሆነ ማለት ነው። ከዛ ውጭ ግን እንደናንተ አባባል የባምቢ ኃጢአት በጣም ከፍ ያለ ነው፣ የዘፋኝነት ወይም የሌላው ሰው ደግሞ ኖርማል ነው ብላችሁ የምትከፋፍሉ ከሆነ ደግሞ አዲስ ሃይማኖት ስለሆነ እየመሰረታችሁ ያላችሁት ጎራ እንድትለዩ ነው። የምር አርገው እንዴ ምንድነው አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን በቃ ካልበላው ካልጋጥኩ የምትለው እስቲ ምሳም በቃ ተረሳ፣ አለፈ፣ ያንተ ጊዜ አለፈ። በቃ ምንድነው አሁን ቸግሮኛል እርዱኝ ምናምን በለ ሌላ ምክንያት ፍጠር። በቃ ሃይ ምንድነው ሁሉ ነገር ላይ ጥልቅ እያልክ ያለኸው?
ሆነ ነው ብራዘር? በቃ ካልቻልክ ወደ ነበርክበት እኮ ወደ መጀመሪያ ስራ መመለስ ትችላለህ። እዚህ ሶሻል ሚዲያ ላይ እንዳለ ሰው ይህች ልጅ የራሷን ፐርሰናል ህይወት ከመኖር ባለፈ ሰዎች ላይ አስተያየት ስትሰጥ እንኳን ሰምቻት አላውቅም። እንጀራዬ ነው መቢያዬ ነው መተዳደሪያዬ ነው ካለች አካውንቷን እንኳን ሪፖርት ባለማድረግ ብትተዋት ብታርፍበትስ? አሁን ነገና ከነገ ወዲያ ይህች ልጅ ጠንካራ ስለሆነች እንጂ እሷን ብትጥልና ራሷን ብታጠፋ ደግሞ ጣት ትጠቋቆማላችሁ። በቃ ትኑርበት። ከምትሆነው ነገር ጀርባ ያለው የልቧን ሀሳብ፣ ቁስሏን፣ ህመሟን፣ ድካሟን የሚረዳት እግዚአብሔር አምላክ ብቻ ነው። ለምን አትተዋት? አንዳንድ ሰዎች ነገር እንደዚህ በቃ ይከርባቸዋል። ሌላው የፈለገውን አይነት ላይፍ በጀርባ ይኖራል። ሜዳ ላይ ስለወጣች ብቻ ድካሟን ከሁሉም የባሰ ድካም፣ ጥፋቷን ከሁሉ የላቀ ጥፋት አታስመስሉት። ቻላችሁ ሰፖርት አድርጓት። ሰፖርት ባታደርጓት እንኳን እንድትኖር እንድትተነፍስ ለብቻዋ ተዋት። አንዳንድ ሰዎች ሌሎች ሰዎችን እንደ ባልቴት በአሽሙር ይናገራሉ። እኔ ደግሞ ፎቶአቸውን ለጥፌ የተሰማኝን ነገር በግልጽ እናገራለሁ። ምክንያቱም ወንድ ልጅ የመሰለውን ነገር ይናገርና ከተሳሳተ ይቅርታ ይጠይቃል እንጂ ይሄ አያሸሙም። እሸቱ መለሰ ገንዘብ ባገኘኸው ቁጥር በጣም ፍቅሩ እንደሚጨምር ማሳያ እየሆንክ ነው። በእውነት ከነበርክበት ቦታ አሁን የደረስክበት ቦታ ያስደንቃል። ጥሩ ነው። እኔ ብዙ ፖድካስቶችህንም አይቻለሁ። በሆነ መልኩ ኢንስፓየር ያደርጋል። ግን ባገኘህ ቁጥር ባሰብህ። መጀመሪያ ህፃናቱን እንደ ትልቅ ሰው እያዋራ ድንቅ ልጆች የሚል ፕሮግራም ከሌላ ቦታ መጣህና ምንም ችግር የለም ከሌላ ማምጣት። ግን ህፃን ልጅን እንደ ትልቅ ሰው እያወራ ብዙ ተመልካች አገኘ፣ ብዙ ገንዘብ ሰራህበት፣ ይሁን ተባለ። ብዙ ሰው ጠሪ ነገር አለ፣ ግን ቀጠልክበት አንተ። ያው ሁሉ ነገር ይሰለቻል። ተሰለቸና ወደ ቀጣዩ አለፍ። ከዛ የህፃናት ኮንተንት መስራት ጀመርክ አንተው ራስህ ማለት ነው። የሆነ ኢንተርቪው ላይ ምን አልክ? እኔ ለልጄ በፍጹም ቴሌቪዥንም ስክሪንም አላሳየውም አልክ። አንተ ለልጆች የማትሰጠውን ነገር ለምንድን ነው ለሌላ ሰው ልጅ የምትሰራው? እሱም ይሁን ተባለ፣ ታለፈ። ከዛ ኤአይ የጄሚናይ ምንድነው በኢትዮጵያ ወኪል ሆነ ደግሞ መጣ። ኤአይን ለማያውቁት ሰዎች ማስተማር ክፋት አልነበረው። ያንተ ግን ኤአይ ምንድነው እንደ ሳይኮሎጂስት ያገለግላል፣ የአእምሮ ህመምን ያድናል። ለአንተ ኤአይ የጀርባ ህመም ፈዋሽ ነው። ለአንተ ኤአይ ከድህነት ማምለጫ መንገድ ነው። ኤአይ ሁሉም ነው አንተ ስታስተምረው። ከዛ ደግሞ አሁን የሆነ ሴግመንት ጀምረሃል ዩቲዩብ ላይ። ሰሞኑን ባምቢ እያለቀሰች አይታታል አይደለ? እኔ ጠንካራ መስዬ እየታየው ነው እንጂ በየቀኑ በእናንተ መሰደብ በውስጥ የሚላክልኝ ነገር እኔ በጣም ደክሞኛል ምናምን አለች። ያለ ሴት ልጅ ናት። አንተ ሚስት ሴት ናት። ልጅህ ወንዲሁን ሴት አላውቅም፣ ግን ነገ ልትወልድ ትችላለህ። አታሳዝንህም? እንዲህ ያለች አንተ ደግሞ እዚህ ጋር ወጥተህ በአሽሙር ትናገራታለህ። አሁን ላይ